የቫይታሚን ዲ እጥረት የሚያስከትላቸው ምልክቶች እንድነግራችሁ ብዙዎቻችሁ ጠይቃችሁኝ ነበር። ሰላም፣ ዶክተር ጀይላን እባላለሁ። የውስጥ ደዌ ስፔሻሊስት ሐኪም ነኝ። በዚህ ቪዲዮ የቫይታሚን ዲ እጥረት የሚያስከትላቸውን 10 ዋና ዋና ምልክቶች እንመለከታለን። አንደኛ፣ ድካም ማለት ያለምንም ምክንያት የድካም ስሜት የሚሰማችሁ ከሆነና ተነሳሽነታችሁ የሚቀንስ ከሆነ እንዲሁም ደግሞ ኃይል የሚያጥራችሁ ከሆነ ይሄ አንዱ የቫይታሚን ዲ እጥረት ምልክት ሊሆን ይችላል። ሁለተኛ፣ የአጥንትና የመገጣጠሚያ ህመም በተለይም ደግሞ የታችኛው የጀርባችን አጥንት ላይና እንዲሁም ዳሌ አካባቢ፣ ጉልበት አካባቢ እንዲሁም ቁርጭምጭሚታችን አካባቢ የህመም ስሜት የሚሰማን ከሆነ ሌላኛው የቫይታሚን ዲ እጥረት ምልክት ሊሆን ይችላል። ሶስተኛው የጡንቻ መድከም፣ መዛልና መጨምደድ በተለይም ደግሞ እዚህ የትከሻቸው አካባቢ እንዲሁም ማጅራት አካባቢና ደረት አካባቢ ጨምድዶ የመያዝ ነገር ካለ በተለይ ጧት አካባቢ እነዚህ ምልክቶች ካሉ የቫይታሚን ዲ እጥረት ሊሆን ይችላል። አራተኛው የፀጉር መርገፍ፣ መሳሳት እንዲሁም መመለጥ። አምስተኛው ድባቴ ወይንም ዲፕሬሽን ብለን የምንጠራው ጉዳይ ነው። በጣም ብዙ ሰዎች በዚህ በድብርት ምክንያት የሳይኪያትሪ ኢቫሉዌሽን ሄደው ምንም አይነት የሳይኪያትሪ ችግር ሳይገኝባቸው ቀርቶ በመጨረሻም በሚደረግ ምርመራ የቫይታሚን ዲ እጥረት ሆኖ ተገኝተዋል። የቫይታሚን ዲ ሲስተካከል ደግሞ ድባቴ ወይንም ድብርቱ ሙሉ ለሙሉ የተስተካከለበት ሁኔታ እኔንም በግል ገጥሞኛል። የተለያዩ ጥናቶችም ይህንን ያመለክታሉ። በተለይም ደግሞ ሲቪር የቫይታሚን ዲ እጥረት ሲኖር ሊከሰት የሚችል ሌላኛው ምልክት። ስድስተኛ፣ የእንቅልፍ መዛባት፣ የእንቅልፍ መቆራረጥ ወይንም ደግሞ የእንቅልፍ ኳሊቲ መቀነስ፣ የእንቅልፍ ጥራት መቀነስ፣ ይሄም ሌላኛው የቫይታሚን ዲ እጥረት ምልክት ሊሆን ይችላል። ሰባተኛው የበሽታ የመከላከል አቅማችን መቀነስ፣ በተደጋጋሚ ለተለያዩ ኢንፌክሽኖች መጋለጥ፣ ከሌሎች ሰዎች በተለየ መልኩ ለጉንፋን እና ለተለያዩ የቫይረስ ኢንፌክሽኖች በተለይ ደግሞ ለሳምባና ለላይኛው የመተንፈሻ አካል ኢንፌክሽኖች በተደጋጋሚ የምንጋለጥ ከሆነ ይሄም የቫይታሚን ዲ እጥረት ከሚያስከትላቸው ምልክቶች ውስጥ ሊሆን ይችላል። ስምንተኛው የጥርስ መቦርቦር እንዲሁም ደግሞ በቀላሉ መሸረፍ። ዘጠነኛው የወሲብ ፍላጎት መቀነስ። አስረኛውና የመጨረሻው የቆዳ መድረቅ እንዲሁም መላላጥ። ቆዳ ብቻ ሳይሆን የከንፈር መድረቅ፣ መላላጥ፣ መቁሰል ሊሆን ይችላል። የነገርኳችሁ ምልክቶች በብዙ ምክንያቶች ሊመጡ ይችላሉ። ነገር ግን የቫይታሚን ዲ እጥረት አንዱ ምክንያት ስለሆነ አሁን ከነገርኳችሁ ምልክቶች ውስጥ አንዱና ከዛ በላይ ካላችሁ የቫይታሚን ዲ እጥረት ሊሆን ስለሚችል ተመርመሩና የቫይታሚን ዲ መጠናችሁን እወቁ። መሰል ቪዲዮዎችን የምትፈልጉ ከሆነ ፕላስ ምልክቷን በመጫን ይህንን ገጽ ፎሎ አድርጉ። በሕክምና ዙሪያ ሰፋ ያሉ መረጃዎችን የምትፈልጉ ከሆነ የዩቲዩብ ቻናል አለ፣ ባዮ ላይ አስቀምጥላችኋለሁ። የዩቲዩብ ቻናሉን ሰብስክራይብ በማድረግ እዛ ላይ ማየት ትችላላችሁ። በተለይ ደግሞ አሁን ስለነገርኳችሁ 10 የቫይታሚን ዲ እጥረት ምልክቶች ዝርዝር ጉዳይ የምትፈልጉ ከሆነ ዲቴይልድ የሆነ ለእያንዳንዱ ኤክስፕላኔሽን የምትፈልጉና በእነዚህ ጉዳዮች ዙሪያ ሰፋ ያለ ማብራሪያ የምትፈልጉ ከሆነ ዩቲዩብ ላይ አስቀምጥላችኋለሁ። ሰላም።